የመንግስት ፕራይመሪ ሪስፖንሲቢሊቲ የህዝቡን ደህንነት መጠበቅ ነው። ፕራይመሪ ሪስፖንሲቢሊቲ ይባላል። እኔ እዚህ ጥቁር አንበሳን የተማርኩት ሕክምና እዚህ ጥቁር አንበሳ ሜዲካል ስኩል የተማርኩት ድሮ 25 ዓመት አልፎታል። እና አስተማሪዎቻችን እንከፋፈላለን። ፕሮፌሰር አስራት አሉ፣ ፕሮፌሰር ታዬ አሉ፣ እዛ ፕሮፌሰር ጆንሰን አለ። እኔ በአጋጣሚ ሁለት የገጠሙኝ ፕሮፌሰር አስራት ናቸው። እና ሲመጣሉ እሳቸው ሬዚደንት ሐኪሞች አሉ፣ እኛ ደግሞ ተማሪዎች አለን፣ እንከተላቸዋለን ፕሮፌሰርን በጣም በአክብሮት። አንድ ቀን አንድ በሽተኛ ጋር ሲሄዱ ያጣጥራል፣ ይጮሃል፣ ያለ ያቃስታል። ከዛ ሬዚደንት ሐኪሙ ሳይንስ ሊያወራ ይፈልጋል። ይሄ እንግዲህ በሽታው እንዲህ ብሎ ሊያወራ ሲል ለምንድን ነው የሚጮኸው አሉት። ፔን አለው መሰለኝ አሉ። እኛ በጣም ነው የተቆጡት፣ በህይወት ያረሰው። ምን አሉ ፕሮፌሰር? the primary responsibility of the physician is to relieve the patient of his pain. The primary responsibility of a physician is to relieve a patient of his pain. የመጀመሪያ ኃላፊነት ፔኑ እንዳይኖረው ማድረግ እንደሆነ ታውቁም ነው። ተረሳው። አሁንም ለኛ መንግስት በተለይ ለክልል መንግስታት መናገር የምፈልገው ይሄንን ነው። The primary responsibility of a government is to relieve a nation of its pain. የመጀመሪያ ሊበቃ ይገባል። Stop the bleeding, stop the bloodshed ስለሚደርሳቸው ነው ይድረሳቸው። የሚፈሰውን ደም ማቆም አለባችሁ። የሚፈሰውን የሚታረዱትን ሰዎች ደም ማቆም ካልቻላችሁ አበባ ብትነሰንሱ ሽቶ ብታርከፈክፉ ጉዳያችን አይደለም። አይቻልም ልትሉ ትችላላችሁ። ሙስጠፌ ይችላል። በጣም ያስፈራ የነበረ ዘመንን አሳልፎናል። እናንተም ሌላውን ነገር ተውት። ይቅር ልማቱ ካስፈለገ፣ ይቅር እድገቱ ካስፈለገ የሚታረዱትን አሮጊቶች አድኑ። የሚታረዱትን ሕፃናቶች አድኑ። this is your primary responsibility። ይሄን ነገር ፈልጋለሁ። በጣም ደስ ይለኛል ይሄን ደግሞ ስለተናገርኩ። በጣም ደከመን፣ ሰለቸን። ይሄ ጨለማ ሳምንት፣ ይሄ ዳርክ ሳምንት፣ ዳርክ ቀን። የወረዳ አስተዳዳሪዎች ቆማችሁ ገጀራ የምታቀብሉ እግዚአብሔር ይፈርድባቸዋል። የትም አታመልጡ፣ ከሰው ብታመልጡ። ስለዚህ ይብቃን። ሌላውን ነገር ስራችሁን ተውት። ካስፈለገና ሄዳችሁ አሮጊት የሚያርዱትን ሰዎች ያዙ።